የሐሳብ ውሳኔያችን መሻገሪያ ማለፊያችን የጋራ ቤት መገንቢያችን ከስማ ነው ድምፃችን ሳንጎድል ፊት ተገኝተን በአንድ ሰማይ። እንግዲህ ስለ ምርጫ ምንድነው ነገን ለመወሰን ነገ ጥሩ ይመራኛል አገራችንን ይለውጣል ብዬ የማስበውን ሰው ነገ ለመወሰን ዛሬ ደግሞ የምርጫ ካርዴን መውሰድ የግዴታ ስላለብኝ የምርጫ ካርዴን ወስጃለሁ። ለምን ይሄ የምርጫ ካርዴን ወስደው ነገን ለመወሰን በአገሬ ላይ በኢኮኖሚ ላይ በተለያየ ነገር ላይ ይመራናል ብለን የምናስበውና የመረጥነውን የምንፈልገውን እንድንመርጥ የምርጫ ካርድ መውሰድ ነገን ይወስንልኛል ማለት ነው። ካርዱን የወሰድኩት ለነገ ይጠቅመናል ለሀገር ይበጃል የሚለውን ሰው ለመምረጥ ነው እና ለዛ ነው ብዬ ቆሜ ሰልፍ ይዤ ወስጃለሁ እና ለወደፊቱ ለሀገር ይበጃል ለልማት ለሁሉም ነገር ለሀገር የሚጠቅሙ ሰዎችን ለመምረጥ ብዬ ነው የወሰድኩት። መንግስታዊ ዜጎች የራሳቸውን መንግስታዊ መብታቸውን ተጠቅመው የመምረጥና የመመረጥ ሁለንተናዊ የልማት የማድረግ ሀገር ሰላም እንድትሆን ብዙ ዜግነት ኃላፊነትም ስላለበት ሁሉም በእድሜው 18 ዓመት እስከሞላው ድረስ እኔ አሁን ልጆቼንም ጭምር አስመዝግቤያለሁ። አሁን ያው አጋጣሚ ተመዝግቤ ነው ያያችሁኝ እና ድባቡ በጣም ጥሩ ነው፣ ዲሞክራሲያዊ ነው፣ በፍላጎት ነው እና ሊመጡ ያሉ ፓርቲዎች በሚኖሩ ጊዜ እኛ መምረጥ የምንፈልገውን ሀገራችንን ወደ ልማት የሚያሸጋግር ኢኮኖሚያቸውን የሚያሳድግ ህዝቡን ማህበረሰቡን የሚለውጥ የሆነ ፓርቲ ለሀገራችን የሚበጅ ፓርቲ በሚመጣ ጊዜ እኔን ምረጡ በሚል ሰዓት ለመምረጥ እኛ ዝግጁ ነን። ህብረተሰቦቻችን የሐረር ክልል ነዋሪ ወይ ደግሞ የአሚሩር እንደ ወረዳችን የአሚሩር ወረዳ ነዋሪዎች አጠቃላይ ነገ ጸጸት እንዳይሆንብን ይሄን ምርጫ ካርድ ባለመውሰዳችን ጸጸት እንዳይሆንብን ነገ የምንፈልገውን ሀገሪታችን ይመራልና ብለን ለምናስበው መሪ ቁጭት እንዳይሆንብን ሁላችንም ወይ ደግሞ ሁሉም ህብረተሰብ ነው ይህንን የምርጫ ካርድ ነገ ዛሬ ሳይሆን ከወዲሁ አስቀድሞ መውሰድ አለበት። ለምን የሚመርጠውን መንግስት ቁጭት ነው ባለመውሰዱ ነገ ይሄን ድል ላገኝ ይችላል። ቀኑም የተወሰነ ነው የተገደበ ነው። ነገ ይሰጠኝ ቢል ጊዜ ካለ በኋላ ሊሰጠው ስለማይችል ዛሬ እሱ የነገውን ጣፋንታ ለመወሰን መሪውን ለመወሰን ዛሬ መውሰድ አለበት የሚል እምነት አለኝ። እኔ እንዳይቆጨኝ እንዳይደስተኝ ቀድሜ ወስጃለሁና ሌላም ህብረተሰቡ እንዳይቆጨው እንዳይገጽተው መሪውን የራሱን ምርጫ እንዲመርጥ መንግስቱን እንዲመርጥ ፈጥኖ የምርጫ ካርዱን መውሰድ አለበት የሚል እምነት አለኝ። ዜጎች በሀገራቸው ላይ መብታቸውን ሊያስከብሩ የሚችሉት በድምጻቸው ነው። ስለዚህ አሁን በተሰጠው የጊዜ ገደብ ውስጥ ማህበረሰቡ ሳይተኛ በፍጥነት መጥቶ ካርዱን በመውሰድ በካርዱ የዜግነት ግዴታውን ተወጥቶ የሚያለማለት እሰራለሁ የሚለውን ፓርቲ ቢመርጥ የተሻለ ነው እላለሁ። የራሳችን